ባይወጣ የዴባ አሁን የምንሄደው ወደ ቲክቶከሩ ንጉስ ሞጣ ያለሱ እንግዲህ ቲክቶክ እንደማይደምቅ ታውቃላችሁ። እስቲ ጋብዛችሁ ሆነ ሲሰድብ ሰው ሰላም ሞጣ እንደነ ሰላም ነው። ጄሰን ስታታ እኔ የሚቀጥለው ሐሳብ ባለፈው ሰድበኝ ነበረ። አዎ ለምንድን ነው የሰደብከው? ሰው ግን እንዴት ለመሰደብ ይገባል? እንደዚህ አሁን ትለዋለህ ሞጣ እንዲሁም እንዲሁ ነው። ፋዘር ደውሎኝ ከሞጣ ጋር ለምን ተሳድበኛል ብሎኝ ከብት ስለሆንክ ነው። ምን አንተ መሰደብ ሳይሆን አንገትክን እኮ መቆረጥ አለ። ምንም አላረኩም። በጣም ነው አንተ ስድብ ለስድቡ ትላለህ እንዴ? ባገኘ በማከሮ ነበር አንገትክን መቆረጥ። ይሄ ሰው ነው አሁን ቆሮ ይሄ ኦሮሞን አይወክልም። ኦሮሞዎች እንዲህ አይነቱን አጥፉት። አማራን አጥፋለሁ ሎተሪ አዟሪ ከምታሳድ ይሄ ነው ዋልጌ ነው ማጥፋት። አይ ሞጣዬ ክትመቸኛለች። ዛይ ፍቅር ሲዝም ማለት ነው። በቃ ተለጠለጠ አይገልጸው ቅጥቅጥ ነው የተደረገው በሞጣ አሁን። ሰላም አይ እንዴት ነው ሞጣ? ደህና ነህ? ቆይ ምንድነው ደግሞ አንተ ይሄን አንከርፍ የመጣ አንተ ሰው የእስራኤል ለም ግን እንዴ ትልቅ ሰው አይደለም እንዴ? አንተ ሰርተህ ብትበላ ምን አለ? አሁን ይሄንን በኢትዮጵያ ምድር ላይ የማይደረግ ማንም ታታል። አንደኛ ፌቲዝም ማለት የእንግሊዘኛ ቋንቋ ነው። እንዴ ማንን የኢትዮጵያ ሕዝብ ማይም ይመስላል? አንተን ተከትሎ የሚያጨበጭቡ አዝናል። እሺ ደምሳሽ አይሉ እውነቱን እኮ ነው ሞጣ ማርያም ያንከረፈፈኝ ደሞ ተከታይ ካለውማ በጣም ሞጣ ትክክል ነው። በረንብ ነገር መላእክት ይደምስስ እናንተ የማህይም ልጅ ነው ወርክስ መላእክት ይደምስስ ማህይም ተስፋ ተዋዝናል። ወረ ደንቆሮ ማህይም ይሄን የምትከተሉ የሆነ ጓያው የምትከተሉ ዘመርኩን የምትከተሉ ጤነኞች ናችሁ? ሀቢባ የምትባል ቅማል ግን ጤነኛ ነው ኢትዮጵያ ሕዝብ? ሰው ላረገዘ አንበሳ የሚወርድ ማህይም እሷ ማርገዝ ያልቻለች ሴት እኮ ናት የምትለው። ፍቱ ባል ትላለች፣ ታዋርዳለች፣ አምጥታ ዩቲዩብ ላይ ትጭናለች። እሷ ደግሞ ልጇን እንሂድላት ቤቢ ሻወር የዝንጅብል ቤቢ ሻወር ደምሳሽ ኃይሉ ይባላል። ገራፊ እኮ ነው የቂርቆስ ክፍለ ከተማ። እኔ እኮ አውቀዋለሁ። የወጣቶች ሊግ እኮ ሰማያዊ ፓርቲ ውስጥ ነው ይሰልል የነበረው። ሃይማኖቱ ላይ ያጃጃለ እሱ መሰለል ወርቁ አይተህ ነው ወርዳይ ነው ያለ። ወርቁማ ቢያገኝ በሽጉጥ ይበሳል ጭንቅላትክ። አየው እንዴት ያለ ቀውላላ እንደሆነ ሁሌ እኮ ነው እንደዚህ በቃ ዝም ብሎ ይሄን እንጨት ይዞ እኮ ወራዳ ይሄና የሆነ ጓያው እኮ አንድ ናቸው። ጓያው የሴቶችን በውስጥ መስመር እያስፈራራ በምላሱ የሚበላ ነው። ይሄ ደግሞ ሽከሽከሽከሽ ያደረገ ኮይኗን እስኪ አንዳንዴ አበባዋን እባካችሁ አንበሳዋን የሚል ደንቆሮ መስራት ያልቻለም እኮ አንድ አበባ በሰጠው ቁጥር ጥሩምባ የሚነፋ ጅል እኮ ነው ይሄ ብሎ ነው። ለአበባ እኮ ጥሩምባ ነፊ እኮ ነው። አንተ ፍቅረ ሲዝም የምትባል ደንቆሮ አትላክ ብያለሁ። አፈርድሜ ነው ማበላ እንዳንተ አይነት መሀይም እኔ ጋር እንዳይመጣ። እኔ የሰብአዊ መብት ታጋይ ፖለቲከኛ ነኝ። ለአንድ አበባ ጥሩምባ የምነፋ የአማራ ልጅ እንዳልመስል ኢትዮጵያዊ ከካ አትላክ ብያለሁ። ፍቅረ ሲዝም የምትባል ደንቆሮ ልጅ እንዳትልክ። ለአበባ ጥሩምባ የምነፋ አማራ እንዳልመስል አስነፋለሁ አንተን እንጂ ይሄ ፍቅረ ሲዝም የሚባል ደንቆሮ ወይ ብሎክ አደርጋለሁ። አንተ ሳላ የምትባል መሀይም እንዳትልኩ። ሳሮን የምትባይ አትላኩ። አይ ሞጣ ሲናደድስ ዛሬ ሳይቸግራት ዳዋቡስ ከሞጣ ጋር የሆነ አልጀመረችም። ታውቁታላችሁ ዋጓን ሰጣታ ያው እንስሞስቲ ቀጥል ዳዋ እኔ ምንም ሞጣ የስፖርት ለምን አሰራም? ቆይ የስፖርት ምን ያደርግልኛል? ስፖርት እኮ ማለት ጡንቻውን እያዳበርክ አእምሮህ ማነስ ማለት ነው። ወሸላ ማነስ ነው። አይገባም እንዴ? ጡንቻ ብቻ አይደለም እኮ አይምሮም ያዳብራል እኮ። ምን ያደርግልኛል? አንተ ስፖርት አሁን የኢትዮጵያ ሕዝብ ለእኔ ትነግረኛለህ? አሜሪካን ሀገር እየኖርኩ እናንተ አሁን አንተ ነው ደረቱ ይሄ አሁን የከበት አንተ ውዳቂ ስፖርት ስራ ይለኛል። ምን አገባኝ? እኔ ስለ አንተ ስፖርት ነው ውዳቂ አላለው።
ሞጣ ዘቢውል ድንግላል ሰላም ይሄ ፎቶ የማን ነው ያንተ ፎቶ ነው ያንተ ነው አንተ ሞጣ አሰረኛው ዘሜ ብሎ ገባ ይሄ ማህይም ደንቆሮ ይውላችሁ ወሎዬ ነህ አማህይም አፈር ብራንድ ቀፎ የኑ ቀፎ ነው ይኸውልህ አሻሻ በክት ትንሽ ይናገር ተመልከቱ ወሎን የሚወክለውን ሰው ይሁት እንግዲህ ስሙ ግን ፎቶ እኮ ራሱ አያውቀውም የማን እንደሆነ አቤት አባ አሁን መሆኑ ምናምን አሁን አያውቅም ይሄ ማህይም ነው ገንቧ ጎንዲው ይላል ይሄንን እንደ ጀርመኑ መሪ እነዚህን ጠርገን ነው እኛ ሰላም እናገኘው አንተ አሁን ይኸውልህ አንገትክን በቆራደ እያስወገዱ መጣል ነው አፈር ብላ ይሄ ደንቆሮ ወሎዬ ይሄንን ኢትዮጵያ ናት በክት ነው ሰላም ነው ሐሳብ አለኝ እኔ አንተ በጣም አድናቂ ነኝ ለምንድነው ግን ሞጣዬ እኔ አንድም ነው ሰው ሲያድንቅ ለምንድነው አታድንቁኝ የምትለው እኔ አሁን ያው አንድ አመት ሙሉ ነው የምከታተልህ ያንተ አድናቂ ነኝ የማን አድናቂ ነኝ ስለየሰፈሩ ሰው ራሱ የሞጣ አድናቂ ነኝ ነው የምለው አሽቃባጭ የሌባሊ ምናባት ከኔ ታደንቃለህ አይ ሞጣ በቃ መቀመ ወደረም መጠራት የማይወድ ሰው ምን እንደሚወድ ራሱ ግራ ገባን እኮ